ምድር ላይ ስትኖሩ አይ እኔ ተስፋ አልቆርጥም ሰማይ ላይ ነው ምኖረው የሚል ሰው የተሳሳተ። ምድር ላይ እስካላችሁ ድረስ ብዙ ቻሌንጆች አሉ። በዚህ ምድር ላይ ስትኖሩ ተስፋ የሚያስቆርጥ ደመናል፣ ግን ያ ደመና ዝናብ አይዘንብም። ምን ማለት ነው? ተስፋ እንድትቆርጥ አያደርግም። ተስፋ ባለመቁረጥ ትሄዳል። ደመና አለ፣ የተስፋ መቁረጥ ደመናውን ከመንገድ ላይ ታነሳዋል። ማን ነው ጮሃ ምን የሚል ሰው? እያወራን ያለነው ስለ መንፈሳዊ መነቃቃት ነው። መነቃቃት በጣም እጅግ ወሳኝና መሰረታዊ መንፈሳዊ ቁልፍ ነው። ክርስቲያን በዘመኑ ሁሉ ያልተነቃቃ ከሆነ ክርስቲያን አይደለም። ዓለማዊም ሆኖ ማንኛውንም ስራ ለመስራት አንድ ሰው የተነቃቃ መሆን አለበት። አንደኛው የአጭር ጊዜ መነቃቃት፣ ለአጭር ጊዜ መነቃቃት፣ ሌላኛው ደግሞ ለረጅም መነቃቃት ብያቸዋለሁ። መነቃቃት በሰዎች ህይወት ውስጥ እግዚአብሔር የሰጠውን ራዕይና ቪዥን በህይወታቸው ኮምፕሊሽድ ለማድረግ መነቃቃት መሰረታዊና ወሳኝ ነገር ነው። የመጀመሪያው ነጥብ የአጭር ጊዜ መነቃቃት። ዛሬ እግዚአብሔር የሰጣችሁን ራዕይ ለመጀመር የአጭር ጊዜ መነቃቃት ያስፈልጋቸዋል። ያ ማለት እግዚአብሔር ለብዙ ሰዎች ውስጣቸው ላይ ራዕይ ሰጥቷቸው ፕሮግራም ሰጥቷቸው መጀመር የከበዳቸው ብዙ ሰዎች አሉ። እግዚአብሔር ትልልቅ ነገር ነው ውስጣቸው ላይ ያስቀመጠው፣ ግን ያ ውስጣቸው ላይ እግዚአብሔር ያስቀመጠውን ትልልቅ ነገር ዛሬ ለመጀመር መነቃቃት አጥተዋል። የመጀመሪያው ዛሬ የተነቃቃችሁ ከሆናችሁ ውስጣችሁ ላይ እግዚአብሔር ያስቀመጠውን ለመጀመር ጊዜ አትፈጁም ማለት ነው። ዛሬ ትጀምራላችሁ። የረጅም ጊዜ መነቃቃት ደግሞ የሚጠቅመው ለምንድነው? እግዚአብሔር የሰጣችሁን ራዕይ መጀመር ብቻ ውጤታማ አያደርጋችሁም። መጀመር ከ120% ነው መጀመር ለመጨረስና ወደ ፍጻሜ ለመድረስ። መጀመር ለመጨረስ ወደ 20% ነው። በጣም ትንሽዬው ነው መጀመር። ግን 100% ማለት አንድ ሰው እግዚአብሔር በውስጡ ያስቀመጠውን ምን ማድረግ ነው? መጨረስ ነው። ብዙ ሰው ጀምሯል አልጨረሰም። ጳውሎስም ምንድነው ያለው? ሩጫዬን ምን ብያለሁ? ጨርሻለሁ ነው ያለው። አያችሁ፣ መጨረስ ትልቅ ድል ነው። የረጅም ጊዜ መነቃቃት እግዚአብሔር በውስጣችሁ ያስቀመጠውን ራዕይ ምን እንድታደርጉ ይረዳችኋል? እንድትጨርሱ ያደርጋችኋል። ደግሞ የአጭር ጊዜ መነቃቃት ራዕዩን ዛሬ እንድትጀምሩ ያደርጋችኋል። እግዚአብሔር በውስጣችሁ ያስቀመጠውን ራዕይ፣ ቢዝነስ፣ ስራ፣ ዋትኤቨር የምትሉትን ነገር ዛሬ እንድትጀምሩ ያደርጋችኋል። ምክንያቱም ዛሬ ካልጀመራችሁ ነገ ካላችሁ ብዙ ነገሮች አሉ ከፊት ለፊታችሁ፣ ለዛ አትጀምሩም። የአጭር ጊዜ መነቃቃት ነገሩን ዛሬና አሁን እንድትጀምሩ ምን ያደርጋችኋል? ይረዳችኋል። ስለ መነቃቃት ነው የምንመለከተው። አንደኛው መነቃቃት ለምን ያስፈልጋል ብያችኋለሁ። የተሰጠንን ራዕይና ግብ ከፍጻሜ ለማድረስ። ይኸውላችሁ በዚህ ምድር ላይ ስትኖሩ ብዙ ሰዎች በህይወታቸው ተስፋ ለምንድን ነው የሚቆርጡት ካላችሁኝ፣ የመጀመሪያው ነጥብ እግዚአብሔር በውስጣቸው ላይ ያስቀመጠውን ራዕይ ስለማይሰሉትና ስለማያደርጉት ነው። ያንን ራዕይ ደግሞ ለመጀመር ዛሬ መነቃቃት ያስፈልጋል። ሁለተኛው ደግሞ እግዚአብሔር ውስጣቸው ላይ ያስቀመጠውን ራዕይ እስከ ፍጻሜ ለማድረስ ካያችሁ በተደላደለ የህይወት መንገድ አይደለም ወደ ፍጻሜ የምታደርሱት። የጳውሎስን ህይወት ሄዳችሁ ስታነቡ በህይወቱ ብዙ ያለፈበት መከራ፣ ሩጫዬን ጨርሻለሁ ብሎ የተናገረው ሁሉ ነገር ተደላድሎ ሄዶ አይደለም። ብዙ ስደት ነበረበት። የወንድሞች ፍርሃት ነበረ። በራቁትነት ይል ነበር። ረሃብ ነበረበት። ስደት ነበረበት። መከራ ነበረበት። በዚህ ውስጥ መከራ ውስጥ ሁሉ ይሄ ሰው መነቃቃት ስለነበረው መከራው ምን አላደረገውም? ወደ ራእዩ ከመሮጡ መንገድ ላይ ያስቆመው አልቻለም። ምኑ? መከራው፣ ስደቱ። የተነቃቃ ሰው መከራ አይደለም የመከራ ቤት ላዩ ላይ ቢሰራ ሊያስቆመው አይችልም። ለምን? ኦሬዲ የተነቃቃችሁ ናችሁ። የተነቃቃ ሰው ምንም ነገር ሊያስቆመው አይችልም። ምንም ነው ምላችሁ። የተነቃቃን ሰው ሄዶ ሰው ለማስቆም ቢሞክር ራሱ ሊያስቆም ሄደው ይቆማል እንጂ የተነቃቃው ሰው አይቆምም። አየ ከተነቃቃ ሊያቆም የመጣው እሱ ይቆማል። አንተ የተነቃቃ ስለሆንክ ትቀጥላለህ። ለምን ያስፈልጋል መነቃቃት ካላችሁኝ፣ እግዚአብሔር በውስጣችሁ ላይ ያስቀመጠውን ራዕይ ወደ ፍጻሜ እንድታደርሱ እግዚአብሔር በውስጣችሁ የተናገረውን ትልልቅ ፕሮግራሞች፣ ነጋዴዎች በንግድ ዓለም ላይ፣ አገልጋዮች በአገልግሎት ዓለም ላይ፣ በየትኛውም የህይወት አቅጣጫ የጀመራችሁትን ወደ ፍጻሜ እንድታደርሱ ምን ያደርጋችኋል? ይረዳችኋል። ሁለተኛው መነቃቃት
ለምን ያስፈልጋል ለምትሉ ሰዎች መነቃቃት ለምን ያስፈልጋል? የተስፋ መቁረጥን ደመና ለማለፍ። ኢየሱስ ጌታ። ምን አልኳችሁ? የተስፋ መቁረጥ ደመና። በምድር ላይ ስትኖሩ አይ እኔ ተስፋ አልቆርጥም ሰማይ ላይ ነው ምኖረው የሚል ሰው የተሳሳተ ነው። ምድር ላይ እስካላችሁ ድረስ ብዙ ቻሌንጆች አሉ። በዚህ ምድር ላይ ስትኖሩ ተስፋ የሚያስቆርጥ ደመና አለ። ግን ያ ደመና ዝናብ አይዘንብም። ምን ማለት ነው? ተስፋ እንድትቆርጥ አያደርግም። ተስፋ ባለመቁረጥ ትሄዳል። ደመና አለ። የተስፋ መቁረጥ ደመናውን ከመንገድ ላይ ታነሳዋል። ማን ነው ጮኸ አሜን የሚል ሰው? ይኸውላችሁ በዚህ ምድር ላይ ስትኖሩ ዳዊት እንኳን እግዚአብሔር የልቤ ያለው የሚገርም ጃይንት በዘመኑ ሁሉ እግዚአብሔር በጣም የሚገርማችሁ ነገር መጽሐፍ ቅዱስ ላይ እግዚአብሔር ያዳለላቸው ሰዎች ሳይሆን በእግዚአብሔር መገኘት ውስጥ በመሆን የተዳላ ህይወት እንዲኖሩ እድል ያገኙ ሰዎች አሉ። ያ ማለት ነው እግዚአብሔር ለማንም ሰው የሚያዳላ አይደለም። ግን ከእግዚአብሔር ጋር ባላችሁ ፌሎሺፕ የተዳላላችሁ የሚመስል አይነት ህይወት እንድትኖሩ እግዚአብሔር ያደርጋል። አያያያ ዳዊት ከእግዚአብሔር ጋር የጠበቀ ህብረት የነበረው ሰው ነው። ይሄ ሰው የሚገርማችሁ ነገር በህይወቱ መዝሙር መጽሐፍ ላይ ሂዱ። መዝሙር መጽሐፍ ላይ መዝሙረ ዳዊት መጽሐፍ ላይ ኤላማራዛ ካባሸቡስ ኢላማንዳሳ 42:11 ላይ ዳዊት በጣም ትልቅ ከሚባሉ መጽሐፍ ቅዱስ ላይ የእግዚአብሔርን ፕሬዘንስ በዘመኑ ሁሉ የሚወድና በእግዚአብሔር መገኘት ውስጥ የኖረ ሰው ከኔ ጋር ናችሁ? በእግዚአብሔር መገኘት ውስጥ ሰምጦ የኖረ ሰው ሃሌሉያ። በእግዚአብሔር መዓዛ ውስጥ በእግዚአብሔር ህልውና ውስጥ በዘመኑ ሁሉ የኖረ ሰው አያማና ይህ ሰው ለካ ከጌታም ጋር ሆነን በእግዚአብሔር መገኘት ውስጥም ሆነን በህይወታችን የሚመጡ በጣም ከባባድ የሚያስጨንቁ የህይወት መንገዶች አሉ። የሚያስጨንቁ የህይወት ምዕራፎች አሉ። ግን እነዛን የህይወት ምዕራፎች እንዴት ነው የምንሻገረው ካላችሁኝ አንደኛውና ዋነኛው የተነቃቃ ማንነት ሲኖረን ነው። ምን ይላል? ከፍ ባለ ድምጽ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? እሺ እሺ አሜን አሜን አሜን። አያችሁ ዳዊት በዘመኑ ሁሉ እንዳያነቃቃ የሚያስጨንቀው ነገር ነበረ በህይወቱ ላይ ነፍሱ ያስጨንቀው ነበር። ዳዊት ነው እያልኳችሁ ያለሁት አንድ ግለሰብ አይደለም። ዳዊት መጽሐፍ ሲናየውላችሁ መጽሐፍ ቅዱስ ላይ ዳዊትን እግዚአብሔር የተለየ ቦታ የሰጠው ሰው ነው። ከኔ ጋር ናችሁ? የተለየ ቦታ ከሰጣቸው ከእግዚአብሔር ሰዎች መካከል አንደኛውና ዋነኛው ዳዊት ነው። ይሄ ዳዊት በዘመኑ ሁሉ በቃ ስታስቡት በተደላደለ የህይወት መንገድ ውስጥ ነው ይኖራል ብለን የምናስበው። ግን ዳዊት በዘመኑ ሁሉ ተጨንቋል። ነፍሴ ሆይ ምን አለ? አታስጨንቅኝ። ይኸውላችሁ የተነቃቃ ሰው ቻሌንጅ አይውጠውም። ቻሌንጁን ስለተነቃቃ ትውጠዋል። በምድር ስትኖሩ ቻሌንጅ የለም አይደለም። በምድር ላይ መከራ አለ። በምድር ላይ ቻሌንጅ አለ። ወዳጄ ባንተ ላይ የደረሰው በሌላውም ሰው ደርሷል። በእኔም ላይ ደርሷል። አሁን እኔ ጋር ያለው የተለየ ምንም የተለየ ነገር የለም። ግን ማለፍ የምችልበት ቁልፍ ነው እየሰጠኋችሁ ያለው። በምድር ስትኖሩ ይሄ ኪ ነው፣ ቁልፍ ነው። መሻገር ትችላል። ሸለቆ ቢኖር ደመና ቢኖር አትሻገርም የሚል ነገር ቢኖር ትሻገራለህ በክብር። እግዚአብሔር ወዳለ ትሻገራል። እግዚአብሔር ወዳዘጋጀልሽ ትሻገራለሽ። ኢየሱስ ጌታ ነው። አሜን አሜን አሜን። ማንደርስበት ነገር የለም። እንደርሳለን። አያ እንዳትደርስ ጠላት በብዙ ይዋጋል። በብዙ ተግዳሮቶች ቀስት ይመጣሉ፣ ግን መድረስ አይቀርም። ኢየሱስ ጌታ ነው። አያችሁ መለኮታዊ መነቃቃት ይሄ መንፈሳዊ አንድ ዋና ኪ ነው። ኢየሱስ ጌታ ነው። አያችሁ ተስፋ መቁረጥ ሲመጣ ከራስ ጋር መነቃቃት ተስፋን በእግዚአብሔር ላይ ማድረግ እንደሚገባ ያስተምር። ልክ ስትነቃቃ ምን ትሆናለህ መሰለ? ነገርን በሙሉ በእግዚአብሔር ላይ መጣልን ትማራል። ዳዊትን ይሄንን ነው ነፍሴ ሆይ። የሚገርም እኮ ነው። በሚያስጨንቅ የህይወት መንገድ ውስጥ ዳዊት ጭንቀት ሊያጠፋው አልቻለም። የተነቃቃ ስለሆነ ነፍሴ ሆይ አታስጨንቅኝ እያለ ያለው ኤከሌ የሆነን ሰው አይደለም የጠራው፣ የራሱን ነፍስ ነው። ምን ያለው? አታስጨንቅኝ። ወዳጄ ራስ ከራስ ጋር መጋፈጥ አለ።
አንዳንድ ጊዜ ይኸውላችሁ ትልቁ ጠላት እኔ እንደውም የአንድ ትምህርት አለኝና ትልቁ በዘመናችን ሁሉ ዋናውና ትልቁ ጠላት ከሰይጣን ይልቅ እኛው ራሳችን ነው። እኔ ጋር ናችሁ? እኛው ራሳችን። ዳዊት የተናገረው የተጋፈጠውና ኢግኖር ያደረገው የተጋጨው ከራሱ ነፍስ ጋር። እኔ ጋር ናችሁ? ተይ አታስጨንቅኝ እንዴ! አንዳንዴ እኮ እንዴ እኔ ነኝ ወይስ ምንድነው እንዴ? አንዳንድ ጊዜ የሆነ ስትፈሩ እንዴ አንተ ለምን ትፈራለህ ብለህ እኮ ራስን ልትመታ ትችላለህ። እሺ እኔ መንፈሳዊ ሰው ነኝ በሉ። እሺ ድገሙና መንፈሳዊ ሰው ነኝ በሉ። እሺ ኢየሱስ ጌታ ነው። እሺ አሜን ብላችሁ ሰዱ። አየ በህይወት ዘመን ሁሉ የሚመጣ ተግዳሮት አለ። በምድር ላይ ስትኖር ቻሌንጅ አለ። አላራምድም የሚሉ ብዙ ተግዳሮቶች አሉ። ይሄ እንደ ፓላስ የምንመላለስበት ምድር አይደለም። በዚህ ምድር ላይ ስትኖሩ ግን ሁኔታዎችን እየዋጣችሁ መሄድና መሻገር የምትችሉበት አቅም አላችሁ። ይኸውላችሁ አቅማችሁ ከቻሌንጅ የሚበልጥ አቅም ነው። እሱ ብቻ አይደለም። ይኸውላችሁ በምድር ላይ ኢየሱስን እንኳን እንዳይሰራ ማቆም የምትችሉበትን ፍቃድ የሚባል ትልቅ አቅም ተሰጥቷቸዋል። እኔ በጣም የገረመኝ ለሰው ልጅ ምን አይነት እግዚአብሔር የሰጠው ፖቴንሻል ብዬ ተደንቄያለሁ። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ መጽሐፍ ሲናገር ወደ ገዛ ወገኖቹ መጣ ይላል። የተቀበሉት ብቻ ያመኑት ብቻ ታምራትን ከታምራት ጋር ተገናኙ። ግን ማድረግ አልቻለም ይላል እግዚአብሔር ቃል። ፍጹም ሰው ፍጹም አምላክ የሆነውን አያያያ ምን አለ ዳዊት? ነፍሴ ሆይ ለምን ምን ታስጨንቅኛለሽ? ኢየሱስ ጌታ ለምን ምን ታስጨንቅኛለሽ? ከነፍሳችሁ ጋር ምን መሆን አለባችሁ? አንዳንድ ጊዜ መጋፈጥ አለባችሁ። ኖ ማለት መቻል አለባችሁ። ኢየሱስ ጌታ ነው። ለዛ ነው እኔ አንድ ማምነው ነገር አለ። ሰው ነገሮች ከመቀየራቸው በፊት ራሱ ከተቀየረ ነገሮች አለመቀየራቸው አይቀርም። አሜን። መዝሙር መጽሐፍ ምዕራፍ 30 ቁጥር 5 ላይ በሕይወታችሁ ላይ ማታ አለ ምንድነው ቀን አለ ማታ አለ ስኬት አለ ደግሞ አንዳንዴ መንገዳገድ አለ። ይህንን ልናውቅ ያስፈልጋል። ግን በእነዚህ የሕይወት ጎዳናዎች ውስጥ ሁሉ ሆናችሁ ራሳችሁን ምን አይነት ኳሊቲ ላይ ነው ማስቀመጥ ያለባችሁ? የመጀመሪያውና ዋነኛው ራሳችሁን ማስቀመጥ ያለባችሁ የቱ ላይ ነው ካላችሁ በመነቃቃት ውስጥ ነው። ምንም ነገር ይኑር የተነቃቃ ሰው በዘመኑ ሁሉ ምን ያደርጋል? ያሸንፋል። የሱ ድል ያለው ስሜቱ ላይ ተመስርቶ አይደለም። ስሜታችሁ ላይ ተመሰረተ አይደለም ድላችሁ። ምን ይላልስ? ከፍ ባለ ድምጽ ቁጣው ለጥቂት ጊዜ ነው፣ እሺ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ይኸውላችሁ እዚህ ጋር ዋናው እንድትይዙልኝ የፈለግኩት በዚህ ምድር ላይ ስትኖሩ ርዕሴ ምንድነው ርዕሴ ብዬ ነገርኳችሁ። እዚህ የምታስታውሱ በመነቃቃት ውስጥ ሁለተኛውን ክፍል ነው የነገርኳችሁ። በመነቃቃት ውስጥ ሁለተኛው ክፍል ምንድነው? የተስፋ መቁረጥን ደመና ምን ለማድረግ ለማለፍ። ይሄ ማለት በሰው ህይወት ላይ በምድር ላይ ስትኖሩ ተስፋ የሚያስቆርጡ ምኖች አሉ ማለት ነው፣ ደመናዎች አሉ ማለት ነው። ኢየሱስ ጌታ ነው። ምን የሚያደርጉ ተስፋ የሚያስቆርጡ ደመናዎች አሉ። በእነዚህ ደመናዎች ውስጥ እንዴት ነው የምትሻገሩት? ደመናው ደምኖ ይቆያል ወይ? ኖ አይቆይም። ያን ደመና ደግሞ ማለፍና መሻገር የምትችሉበት ቁልፍ ምንድነው? መለኮታዊ መነቃቃት። ይኸውላችሁ በህይወታችሁ ላይ አሁን ያላችሁበት መከራ ቻሌንጅ ጊዜያዊ እንደሆነ ወቁ። ከኔ ጋር ናችሁ? አሁን ያላችሁበት ቻሌንጅ መከራ የሚቀጥል አይደለም። አሁን ያላችሁበት ግራ መጋባት የሚቀጥል አይደለም። አሁን ያላችሁበት ተስፋ መቁረጥ የሚቀጥል አይደለም። ጊዜያዊ ነው። ከኔ ጋር ናችሁ? ምን ነው? ጊዜያዊ ነው። ጊዜያዊ ስለሆነ ይሄን ጊዜያዊውን ለማለፍ የምትችሉት ደግሞ በምንድነው? መለኮታዊ መነቃቃት ውስጥ ስትሆኑ ነው። ኢየሱስ ጌታ ነው። ይሄን የተስፋ መቁረጥ ደመና ከህይወታችሁ ላይ ለምንድነው ተስፋ መቁረጥ እንዳለ ነው እያሳየዋችሁ ያለሁት። ለቅሶ መቼ ይሆናል? ማታ ይሆናል። ጠዋት ደግሞ ደስታ ይሆናል። ለካ ምን ማለት ነው? ሐዘንም አለ ምንም አለ። ሐዘን አለ የሌለበት ዓለም ላይ አይደለንም ያለ ነው። በተለያየ መንገድ እናዝናለን። ግን ይሄንን ቀልብሰን መሄድ የምንችልበት ቁልፍ መለኮታዊ መነቃቃት ይባላል። በምድር ላይ ሲኖር ጳውሎስም እንደዚህ አለ፣ በሁሉ እንገፋለን እንጂ አንጨነቅም
ምን እንላለን? እስቲ አንብብልኝ። ሁለተኛ ቆሮንቶስ 4:8 ላይ ምን እንላለን? በሁሉ ምን እንላለን? እንጨነቃለን። የሚያስጨንቅ ነገር አለ የለም? አለ። እሺ ምን ይላል? ከፍ ባለ ድምጽ በሁሉ እንገፋለን። እሺ በሁሉ እንገፋለን እንጂ አንጨነቅም። እሺ እናመነታለን እንጂ ተስፋ አንቆርጥም። እሺ እንሰደዳለን እንጂ አንጣልም። ኢየሱስ ጌታ ነው። አየ በሁሉ ቻሌንጅ አለ። ግን ያንን ቻሌንጅ የምንሻገርበት መለኮታዊ ቁልፍ መለኮታዊ መነቃቃት ይባላል። ከኔ ጋር ናችሁ? ዛሬ እግዚአብሔር አንዳንዶቻችሁን የአጭር ውስጥ አንዳንዶቻችሁን የረጅም ውስጥ ያስገባቸዋል። አሜን። ሲጮኻችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አሜን አሜን አሜን። ጳውሎስ ይሄ ተራ አንድ እንደኛ ተራ ምዕመን አይደለም። ጳውሎስ is one of the great man of God። አዲስ ኪዳን ላይ ወደ 3.4ኛውን የጻፈው ጳውሎስ ነው። ወደ 13-14 መጽሐፍትን የጻፈ ነው ጳውሎስ። ይሄ ጳውሎስ ራሱ ምን አለ? እንገፋለን። በሁሉ ምን እንላለን? እንገፋለን። በስንቱ? በአንድ አይደለም፣ በሁለት አይደለም፣ በሁሉ ግፊያ አለ። ግን ግፊያው አለ፣ አንወድቅም። ሄይ ማይወድቅ ሰው ከኔ ጋር አሜን ይበል እስቲ። አየ የማትወድቀው በምንድን ነው? አንተ መለኮታዊ መነቃቃት ስላለ። ይገርማል እኮ መለኮታዊ መነቃቃት ያለው ሰው በዘመን ሁሉ አይወድቅም። ኮንዲሽናል አይደለም፣ ከውጭ አይደለም። የህይወቱ መሰረት ከውስጥ ወደ ውጭ ነው። ውስጥ ላይ ኢየሱስ አለ፣ ከውስጥ ወደ ውጭ ነው የሚል ጮሆ አሜን ብሎ ይወስዳል በኢየሱስ። አየ ውስጥ ላይ አለ ኃይል፣ ውስጥ ላይ አለ ኢየሱስ፣ ውስጥ ላይ አለ መለኮታዊ የሚያነቃቃ። ሄይ በአጠገቤ ሆኖ ምን አለኝ ይላል? አበረታኝ። አጠገቡ ሆኖ የሚያነቃቃ የእግዚአብሔር መንፈስ አለ፣ የእግዚአብሔር እጅ አለ በኢየሱስ። ዛሬ በዘመናችሁ ሁሉ ወደ መለኮታዊ መነቃቃት ውስጥ መግባት ይሁንላችሁ። እሱ ጮኻችሁ አሜን ብላችሁ ወሰዱ። ኢየሱስ ጌታ። መለኮታዊ መነቃቃት እሱ ጩና መለኮታዊ መነቃቃት በሉ። አየ መለኮታዊ መነቃቃት ውስጥ ያለ ሰው ደካማው ብርቱ ነኝ ይላል። አየ ከኔ ጋር ናችሁ? ደካማ ነህ ግን ምን ትላል? እኔ ብርቱ ነኝ ትላል። ኃይል የለህም፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ትላል። ለምን ካልከኝ መለኮታዊ መነቃቃት ውስጣችሁ ላይ እሺ መለኮታዊ መነቃቃት በሉ። በእኔ ውስጥ አለ በሉ። ኢየሱስ ጌታ ነው። መለኮታዊ መነቃቃት ያለው ሰው በዘመኑ ሁሉ እያሸነፈ ይቀጥላል። ሽንፈት የህይወቱ ድል ፈንታ አይሆንም። ያ ማለት ሁሉ የተደላደለ ስለሆነ አይደል። የማይመስል ነገር አለ፣ ግን አንተ በድል ትሻገራል። የተዘጋ በር አለ፣ አንተ ግን ታልፋል። ኤላማራዛ ካባስ ኢየሱስ በሉሴ ድገሙና ኢየሱስ በሉሴ የህይወቴ መሰረት በሉሴ ከውስጥ ወደ ውጭ ነው በሉሴ ከውጭ ወደ ውስጥ አይደለም በሉሴ አይደለም በሉሴ ኢየሱስ ጌታ ነው።